ተመልካቾች እንዴት አደራችሁ? ዛሬ ሁለተኛ ቀን ነው ከነናቲና ከነፊራኦል ጋር። ዛሬ ደግሞ ሁላችንን እናሳያችኋለን። ነፊራኦል የራሳቸውን ቪዲዮ ይሰራሉ። እነሱን ሲሰሩ ከካሜራ ጀርባ ምን እንዳለ አሳያችኋለሁ። ቁርስ ስንበላ ምሳ ስንበላ ምናምን የተለያዩ ነገሮችን አሳያችኋለሁ። ከኛ ጋር ቆዩ፣ ተከታተሉ። ልንወጣ ነው። ፊራኦልም እዛ እየተዘጋጀ ነው፣ እኔም እዚህ እየተዘጋጀ ነው። ናትናኤል ባይዘው ዛሬ ጥያቄ ይጠይቃል። መንፈሳዊ ጥያቄ አውጥቼልታለሁ እና ጠይቀዋለሁ። እሱንም ትመለከታላችሁ። መቼም ከፊራኦል እና ከናቲ ማን ጥቅስ በደንብ እንደሚያውቅ በዛው ታያላችሁ ማለት ነው። ፊራኦል ባይዘው 5 እኮ ነው ያገኘው ከ8። አሪፍ ነህ። ምን ያገኝሃል እንዴ? የሳትኩትን ነው የቆጠርከው? አይ ፍንጭ እየሰጠሁም ቢሆን አግኝተዋል። ኦኬ ናው ሌትስ ጎ። አሁን ደግሞ ቁርስ ልንበላ ነው። ደርሰናል ጋይስ፣ እየገባን ነው። ፊራዬ ምን ርቦኝ ቁርስ የሚበላ ነገር አለ እንዴ? በጣም አንደኛ 3 አምባሻ 2 እርጎ 1 ወተት። ሚጥሚጣ የለም? ሚጥሚጣ ቁርስ በልተን የዘይት ፋብሪካ እየሄድን ነው። ዘይት ፋብሪካ ደርሰናል። ፊራ ዛሬ በጣም ቢዚ ሆናለች። የዘይት ፋብሪካዎቹ ባለቤት ፈቅደውለት ልንቀርጽ ነው ጋይስ። ፊራኦል የራሱን ቪዲዮ ሰርቶ ጨርሷል። አሁን ልንሄድ ልንበላ ነው። ሳሚ በጣም ስለተባበርከን እናመሰግናለን ጌታን። በፊራ ሊንክ ቢዝነስ ሶሉሽን ቤተሰቦች እና በፕሮዳክሽን ቲም ክሩ በጣም እናመሰግናለን። የእሱን የዩቲዩብ ቻናል ሰብስክራይብ አድርጉለት። ኤግዛክትሊ ቴንክ ዩ ሳንሻ ጋይስ። አሁን ከብዙ ልፋት በኋላ ምሳ ልንበላ ነው። ጋይስ አሁን ምሳ በልተን እነዚህ ሰዎች እንዴት ብለ ማግባባት እኔ አዲስ ቤት ሰንሻይን የሚባል ቤት እዛ እየሄድን ነው። እስቲ እዛ የሚገጥመንን ነገር ምናምን አሳያችኋለሁ። ሰንሻይን በስተመጨረሻ አልጋ ይዘናል፣ ሩም ይዘናል። ቁም ሳጥናችን እሺ ተመልካቾቼ፣ ናትናኤልን ደግሞ እንደባለፈው እንደ ፊራኦል ጥያቄ ልንጠይቀው ነው። አዲስ ኪዳን ነው ያደረኩት። እሺ ቀላል ነው። አይ አዲስ ኪዳን ያው ብዙ አላጠናም። እኔ ብሉይ ኪዳን ላይ ነው ትኩረት። እሺ የመጀመሪያ ጥያቄ፣ በአዲስ ኪዳን መጽሐፍ ውስጥ 14 ወይም 13 መጽሐፍ የጻፈው ሰው ማን ነው? ያው ጳውሎስ ነው የሚሆነው። ማንም ከዛ በላይ ሊጽፍ አይችልም። እሺ ጳውሎስ ነው። ብዙዎቹ ዕብራውያንን ጳውሎስ አልጻፈም ይላሉ። አንዳንዶቹ ዕብራውያንን ጳውሎስ ነው የጻፈው ይላሉ። ስለዚህ ዕብራውያን ከተቆጠረ 14 ካልተቆጠረ ደግሞ 13 ማለት ነው። እሺ ጥሩ ይልክ ነው። ገና እንደጠይቀኝ ነው። እሺ ሁለተኛ ጥያቄ፣ እሺ ጳውሎስን ከደቀ መዛሙርት ጋር እንዲቀላቀል ያደረገው የወንጌል ሰባኪ ማን ይባላል? ኦኬ ቹዝ ነው። አንድ ኤ እስጢፋኖስ፣ ቢ ሲላስ፣ ሲ በርናባስ፣ ዲ ጢሞቴዎስ። ምን ነበር ጥያቄው? ጳውሎስን ከደቀ መዛሙርቱ ጋር እንዲቀላቀል ያደረገው ወንጌል ሰባኪ። እሺ ቹዙስ? እስጢፋኖስ፣ ሲላስ፣ በርናባስ፣
ጢሞቴዎስ ምን አውቃለሁ። እስጢፋኖስ ኦልሬዲ ሲገደል ቆሞ ያየው ነው። ሲላስ፣ በርናባስ እና ማን ያለው? ጢሞቴዎስ በቃ አይደለም። እሺ በርናባስ ነው። በርናባስ ነው ወይስ በርናባስ ነው? እኔ አውቄ መሳሳት አልችልም እንዴ? እኔ ላድምቅልህ ብዬ ነው እንጂ ጠፍቶኝ ነው። በርናባስ ጳውሎስ ከተለወጠ በኋላ ከደቀ መዛሙርቱ ጋር ሊቀላቀል ሲል ለመጀመሪያ ጊዜ ያስተዋወቀው በርናባስ ነው። እሺ ሶስተኛ ጥያቄ፣ ጥሩ እየሄድክ ነው። ሶስተኛ ጥያቄ፣ ኢየሱስን ከተከተሉት ደቀ መዛሙርት መሃል የስምዖን ጴጥሮስ ወንድም የሆነው ማን ነው? ይሁዳ፣ ያዕቆብ፣ ዮሐንስ፣ እንድርያስ። ፐርፌክት። አራተኛው ጥያቄ፣ በሐዋርያት መጽሐፍ ውስጥ ጳውሎስ ኢየሱስን ፊት ለፊት የተመለከተበት ወይም ወድቆ ከብርሃኑ የተነሳ አይኑ እውር የሆነበት ምዕራፍ ስንት ላይ ነው? ስንት ነው ጥያቄው በሙሉ ግን በዚህ አጋጣሚ ለማወቅ አላስታውስም። ምዕራፍ 9 ላይ ነው። ሐዋርያት ሥራ ምዕራፍ 9 ላይ። አስታውስኩ። አሁን ልመልሳ አይቻልም። ኤክስ እንዴት? እሺ አምስተኛ፣ ይችን ታውቃታለህ። ይችን ብዙዎቻችሁ እናንተ ተመልካቾቼ ታውቁታላችሁ። አምስተኛ ጥያቄ፣ ጳውሎስ እስር ቤት ሆኖ ወንጌልን ሰብኮለት ዕዳ ካለበት እኔ እከፍላለሁ ብሎ የጻፈለት ታሳሪ ስሙ ማን ይባላል? አናሲሞስ። ፐርፌክት። አናሲሞስ። እንዴ አንተ በጣም ጎበዝ ነህ። እንዴት አወቀው? የምር ወደ ቁም ነገሩ ንግባ። እሺ ስድስተኛ ጥያቄ፣ አንድ ነው የሳትኩት። እስካሁን ጎበዝ ነሽ። አሪፍ ነው። አዲስ ኪዳን እንዴት ስታል ፊራውልን ብሉይ ኪዳን አልጠየቀኝ ነው ግራ ያጋባሁት። የእሱን ብትጠይቀኝ እመልሰዋለሁ ሁሉንም። እሺ ቀጥል። እሺ ስድስተኛ ጥያቄ፣ ከአራቱ ወንጌል መጽሐፍ ውስጥ ኢየሱስ የሕይወት እንጀራ እኔ ነኝ ያለበት መጽሐፍ የቱ ነው? ስንተኛው ምዕራፍ? ብዙ ቦታ ላይ እኔ እያለ ያወራበት ቦታዎች አሉ። ግን እኔ የሕይወት እንጀራ ነኝ ያለው ከአራቱ ወንጌል ውስጥ አንድ ላይ ብቻ ነው። ኦኬ አንዱ ላይ ብቻ ነው። እስቲ ማን ሊጽፈው ይችላል ብለህ ሉቃስ ወይ ዮሐንስ? እንዴት ከሁለቱ? አይ አንድ ነው። ዮሐንስ። እሺ ሉቃስ። ልክ ነህ፣ ዮሐንስ ነው። እሺ ሉቃስ ያልኩበትን ሰርዝልኝ። ምዕራፍ ስንት ላይ? እኔ እንጃ 12 13 ስገምት። አይደለም 7 አይደለም። እና ስንት ነው? ምዕራፍ 6 ቁጥር 40። ለትንሽ ነው የሳትኩት። ኢየሱስ እኔ የሕይወት እንጀራ ነኝ ያለበት ዮሐንስ ወንጌል ላይ ብቻ ነው። እሱ ምዕራፍ 6 እንዲህ ስትል እኮ ነው ያወዛገብከኝ እንጂ ዮሐንስ ነው የጠፍቶኝ። እሺ ሰባተኛ ጥያቄ፣ ይህችን በጣም ትመልሳታለህ። ከሚከተሉት ውስጥ የጳውሎስ መንፈሳዊ ልጅ ያልሆነው የትኛው ነው? እሺ ፊልጵስዩስ፣ ቲቶ፣ ጢሞቴዎስ፣ ሲላስ። በእውነት ፊልጵስዩስ፣ ቲቶ፣ ጢሞቴዎስ፣ ሲላስ። ፊልጵስዩስ። ኧረ ምንድን ነው አንተ የምጠይቀኝ? ግራ ያጋባኝ። መልስ ንገረኝ። ይሄን እንዳታስገባብኝ እንደሆነ። ፊልጵስዩስ ሀገር ነው እኮ። ታዲያ እሱን አልኩ እኮ። ምን አባ መልስ መልሳለች። ግን ሰው አይደለም ፊልጵስዩስ። እንደዛ ነው የሚባለው። ግን መጀመሪያ ማን ነበር የመለስኩት? አዎ ልክ ነህ፣ ፊልጵስዩስ ነው ያልከው እኮ። ታዲያ ጎበዝ ይሻለኛል። ኤክስ ከሆንክም እንግዲህ ኤክስ አደርግሃለሁ ማለት ነው። እሺ ስንት ደረሰ? ይሄ የመጨረሻ ጥያቄ። ከአዲስ ኪዳን መጽሐፍ ውስጥ የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው የሚለው መጽሐፍ የትኛው መጽሐፍ ላይ ነው? ምዕራፍ ስንት ቁጥር? ጭራሽ ምዕራፍና ቁጥር አለው አላውቀውም። የትንቢቱን ቃል
እንትን ነው ዮሐንስ ራእይ ነው ሲመስለኝ። እስከ 7 ምናምን ነገር አይመስለኝም። እስከ 7 አይመስለኝም። እስከ 8 እስከ 9 አይመስለኝም። በቃ ምን ነው ምዕራፍ 1 ላይ ነው ያለው እኮ እስከ 7 ነው ያልኩት። አንድ እኮ አላልኩም አይመስለኝም። አንድ እኮ እኮ ከአንድ አላልኩም። እስከ 7 ነው እስከ 7 አይደለም። አንድ ላይ ቆሟል ኦሬዲ እኮ እሱ ነው አንድ ላይ ነው። አንድ ምዕራፍ 1 ቁጥር 3 ላይ ነው ጭራሽ። በዮሐንስ ራእይ መጽሐፍ እንግዲህ እንድትባረኩ እኔ ሰጀስት አደርጋችኋለሁ። የዮሐንስ ራእይን የሚያነብ ሰው የትንቢቱንም ቃል የሚጠብቅ ሰው እሱ ብፁዕ ነው እንደሚባረክም መጽሐፍ ቅዱስ ይናገረናል። ስለዚህ የዮሐንስ ራእይን አንብቡ ማለት ነው። አበረታቱት። ግን ይልች ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት። የእሱን አይቼ ደግሞ እኔም እጀምራለሁ ትንሽ ቆይ። እሱ አይስራ በእንጀራችን ነው። አይ ጥሩ ነው። በርታናት ነው። አመሰግናለሁ። ከ8ቱ ጥያቄ እንግዲህ አብዛኛውን መልሰሃል። 2 በስታሳት ነው ማለት ነው። ጌታ ኢየሱስ ይባርክ። በቀጣይ በአዳዲስ ቪዲዮዎች እስክንገናኝ ድረስ ቸር ቆዩልኝ።